ሰላም ጤና ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። ውድ ኤርትራውያን ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የመዳም ቅመም ነኝ። እስቲ በዚህ እንኳን መለወጥ ተቻለ እንሞክረው። እርስ በራሳችን እንደጋገፍ ዩቲዩበሮች ማለት ትልልቆቹ ሳይሆን ትልልቆቹ እኛን አያስታውሱንም። እኛ ትንንሾቹ አንድ ጋር ብንሆን ከአንድ ብርቱ ሁለት መድኃኒቱ ይባል የለ። ስለዚህ አብረን መስራት ይሻላል እና ፋኒ እንደዚህ እያለ ነው ማለት ነው። ፋኒ እግዚአብሔር ይመስገን እያለ እያመሰገነ ነው ፋኒ ማለት ነው። አማቱም ሚስቱም ተነስተውበታል። ያው እናትየዋም ዓለም ያወቃት ባለጌ ናት። ልጅቷም ያው ናት። ያልዘሩት አይበቅልም አይደል? ምን ይባል መሰላችሁ በሀገራችን ባህል እናቷን አይተህ ደጇን አይተህ ቤት ግባ፣ እናቷን አይተህ ልጅቷን አግባ የሚባል ተረት አለና ልጅቷስ ከማን ትመጣለች? ያኔ እንደዛ ስታበረት መሄጃ ስታጣ ማለት ነው። አብርሽ ፋኒ ሰብስቦ ነበር የያዛት ማለት ነው። እና ዛሬ ላይ ደግሞ ዞራ ለሱ ጠላት። በዚህ ልክ ደግሞ ይደብራል። በዚህ ልክ እንደዚህ ሲሆን ማለት ነው። እና ምን ይደረጋል እንግዲህ እግዚአብሔር ይርዳው፣ ፋኒን እግዚአብሔር ይርዳው፣ ከነዚህ ሰዎች እግዚአብሔር ይሰውረው ነው ምለው። እኔ ሌላ ምንም እንትን የለኝም ማለት ነው። ምለው የለኝም። በጣም ከባድ ነው የሰው አፍ ማለት። እንዲያውም መሳሪያ ይሻላል። መቷችሁ ወይ ታከማችሁ ትድናላችሁ፣ ወይ ደግሞ ይዟችሁ ይሄዳል ማለት ነው። ከሁለት አንዱ ታጣላችሁ ደግሞ ወይ ጠባሳው ጠባሳ ይሆንና ጠባሳ እንትን ይላል ማለት ነው። የሰው እንትን ግን ከባድ ነው። ሰዎች ከባዶች ናቸው እውነት አፋቸው። አብሶ የጂጂና ሳምሪም ልክ አጣች እውነት። ያኔ እንኳን እናቷ ማለት 9ኛ ወር ገብቶ ልትወልድ ስትል በሞትሽ አንቺ በደፋሽ በሞትሽ እያለች ነበረ ጸሎት የምታደርግላት። እውነት እናቷ ብትሆን ትክክለኛ ያ አይረሳም። ምንም እናቴ ብትሆን በክፉ ቀኔ እንኳን ከጎን አልነበረችም ከጎን ነው ማለት ነው። እና ዛሬ ላይ የሆነ ምክንያት ፈጥራ የሱን ዘመዶች እሱን በዚህ ልክ እንደዚህ መሆን ተገቢ አይደለም። በዚህ ልክ ነገ ጧት ደግሞ ልጆቹ ያድጋሉ። ልጆቹ ነገ ጧት ዞረው ጠላት ነው የሚያደርጓት። ይሄ እያንዳንዷ ቪዲዮ ተቀማጭ ቅርስ ነው፣ በቃ ቅርስ ነው። ስለዚህ አንዳንዴ የምናደርገውን ነገር ብናውቅ ብዬ አስባለሁ። ጥሩ ነገር ማድረግ ለራስ ነው፣ ክፉ ነገር ማድረግ ለራስ ነው። ምንድነው ሾህ ላጣሪው ስራ ለሰሪው የሚባልም አባባል አለ እና እንደዚህ ያልኩበት ምክንያት ጥሩ ነገር ብናደርግ ማለን ነገር በተሰጣችን እድሜ ማለት ጊዜው በጣም ክፉ ነው። አሁን መጥፊያችንን መኖሪያችንን አናቅምና እሱ በፈቀደልን ብንኖር ብዬ አስባለሁ፣ እንደኔ አስተያየት ማለት ነው። እኔ ግን ከማንም ምንም የምንቆጥረኝ ሰው የለም። ግን ደግሞ ለራሴ ሆነ ለእኔ ተመሳሳይ ጓደኞቼ አስተማሪ ነገር መሆን አለበት። እነሱ አሁን ዝም ብለው በቃ ልባቸው ምናቸውን ብር ስለሆነ የደፈነው ምንም ሊሰማቸው አይችልም። አንድ ሰው ረሃብ ርቦት ታላወቀ የዛኛው የሚርበው ሰው ምንም ስሜቱ አይገባም። ለምን? ራብን አላየም፣ ችግርን አላየም። ሁሌም አልጋ ባልጋ ስለሆነለት ምን ጉዳትን፣ ድካምን፣ ህመምን ስለማያውቅ ያንን የሚታመመውን ሰው የሚረዳው የለም። እና አንዳንዴ ቆም ብለን ብናስብ ብይላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ አርሴማ ዩቲዩብ ነኝ። ውድ ሀገሬ ልጆች የመዳም ቅመም ነኝ፣ የመዳም ጋሪ ነኝ ብላችሁ ያዙት። ቅመም ሳልሆን ጋሪ ባጃጅ ታውቁ የለ ይቺ የምትሮራጠው ባጃጅ። አረ እንዲያውም ባጃጅ ትሻላለች እውነት፣ እረፍት ታደርጋለች። እኔ እኮ ከእረፍት የራቀ ነው አኗኗሬ ራሱ ማለት ነው። እና አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወዳችኋለሁ። መልካም ጊዜ። ባይ ባይ።